ቡግር፣ የፊት ድርቀት፣ የቆዳ ድካም እንዲሁም ደግሞ ጥቋቁር ነጠብጣቦች አሳስቦታል? እንግዲያውስ ይህን ቪዲዮ እስከ መጨረሻው ተከታተሉት። ዛሬ ስለ ቅርንፉድ ውሃ፣ ቫይታሚን ሲ እና የሮዝ ውሃ የምንሰማውንና በቤት ውስጥ ስንጠቀም ምን አይነት ጥንቃቄ ማድረግ እንዳለብን በግልጽ እንነጋገራለን። ቻናሉን ላይክ እና ሼር በማድረግ እንዲሁም ሰብስክራይብ በማድረግ ቤተሰብ ሁኑ። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ እንኳን ወደ ዘውድ ሚዲያ የዩቲዩብ ቻናል በሰላም መጣችሁ። ስሜ ሲስተር ዘውዲት እባላለሁ። በዚህ ቻናል ጠቃሚና አስተማሪ የሆኑ ሳይንሳዊና ተፈጥሯዊ የጤና እንክብካቤዎችን እንቃኛለን። እናንተም ደግሞ ላይክ እና ሼር በማድረግ ቤተሰብ ሁኑ። በቤቶ ውስጥ ያለው ቀላል ቅርንፉድ እንዴት የፊትዎን ጤንነት እንክብካቤ ሊረዳ እንደሚችል ያውቃሉ? ዛሬ ቅርንፉድ በቤት ውስጥ በቀላል መንገድ በማዘጋጀት ከተገቢው የቆዳ እንክብካቤ ልምዶች ጋር እንዴት ልንጠቀም እንደምንችል እንመለከታለን። ቅርንፉድ በማንኛውም ቤት ውስጥ የሚገኝ ቅመም ሲሆን በቡና በሻይና በተለያዩ ባህላዊ የመጠጥ ዝግጅቶች ውስጥ እናካትተዋለን። ስለዚህ ቅርንፉድ እንደ ቀላልና ተደራሽ የቤት ንጥረ ነገር ማቅረብ ይቻላል። ቅርንፉድ ለቆዳ ምን ሊያስገኝ ይችላል? የፊት ጠባሳን፣ ጥቋቁር ነጠብጣቦችን፣ ቡግርንና የቆዳ ቀለም ልዩነትን ለመቀነስ ይረዳል። ቅርንፉድ አንዳንድ ጸረ ባክቴሪያና ጸረ እብጠት ባህሪያት ያሉት ንጥረ ነገር ቢኖሩትም የተዘጋጀ የቅርንፉድ ውሃ ሁሉንም የቆዳ ችግር ይፈታል ማለት አይደለም። በተለይ ቅርንፉድ በቀጥታ በቆዳ ላይ ሲቀባ አንዳንድ ሰዎች መቅላት፣ ማቃጠል እንዲሁም ደግሞ የቆዳ መቆጣት ሊያስከትል ይችላል። ቅርንፉድ ውሃ እንዴት ይዘጋጃል? ሁለት አይነት የዝግጅት መንገዶች አሉ። የመጀመሪያው መዘፍዘፍ ነው። ሁለተኛው ደግሞ መቀቀል ነው። የመጀመሪያው እንዴት እንዘፈዝፋለን? አንድ ማንኪያ ቅርንፉድ ወስደን አንድ ማንኪያ የተፈጨ ቅርንፉድ ወይም ደግሞ ያልተፈጨ ቅርንፉድ ሊሆን ይችላል። እሱን እንወስዳለን፣ በሙቅ ውሃ እንዘፈዝፈዋለን። ከዛ ለተወሰነ ጊዜ እንዲቆይ እናደርገዋለን። ትንሽ ቆይተን በማጥለያ በደንብ እናጠለዋለን። ሁለተኛው ደግሞ በማብሰል ነው። ቅርንፉድ የተፈጨም ሊሆን ይችላል፣ ያልተፈጨም ሊሆን ይችላል። አንድ ማንኪያ በውሃ ውስጥ እናስገባለን። ከዛ እንጥድና ቀስ ባለ እሳት እናንተከትከዋለን። በደንብ ከተንተከተከልን በኋላ አውርደን እንዲቀዘቅዝ እናደርገዋለን። ከዛ በንጹህ ጨርቅ በደንብ ማጥለል ነው። ከዛ የተጣራው ውሃ ለፊት ማጽጃ ዋነኛ ጠቃሚ ንጥረ ነገር ሆኖ እናገኘዋለን ማለት ነው። ከዛ የተጣራውን ውሃ ለፊት ማጽጃ ዋነኛ ንጥረ ነገር አድርገን እንጠቀምበታለን። ቀጣዩ ንጥረ ነገር ቫይታሚን ሲ ወይም ደግሞ ሎሚ መጠቀም ነው። ቫይታሚን ሲ የበለጠ የፊት ቆዳን ንጹህ እንዲመስልና የጥቁር ነጠብጣቦች ገጽታን ለመቀየርና ቫይታሚን ሲ የፊት ቆዳ የበለጠ ብሩህና ንጹህ እንዲመስል የጥቁር ነጠብጣቦችን ገጽታ ለመቀነስና የቆዳ ገጽታን ለማሻሻል ይረዳል። እዚህ ላይ ግን አንድ ጠቃሚ ልዩነት አለ። የተረጋገጠ የቫይታሚን ሲ ሴረምና በዘፈቀደ የሚሸጡ ቪታሚን ሲ ኦይል አንድ አይደሉም። የሚጠቀሙት ምርት ለፊት ቆዳ ተብሎ የተዘጋጀ መሆኑን ማረጋገጥ ይሻላል። ሌላኛው ደግሞ የሩዝ ውሃ መጨመር ነው። የሩዝ ውሃ ከሎሚ ሴረሙ ወይም ደግሞ ሎሚ ጭማቂው ከቅርንፉዱ ላይ የሩዝ ውሃ መጨመር ነው። የሩዝ ውሃ በቆዳ እንክብካቤ ውስጥ ለማረጋጋትና ለእርጥበት ስሜት ሊጠቅም ይችላል። ያዘጋጀናቸው የመጨረሻ ድብልቅ የቅርንፉድ ውሃ ፕላስ የሮዝ ውሃ ፕላስ የሎሚ ጭማቂ ናቸው ማለት ነው። 3 አይነት ግብአቶች እንጠቀማለን። ከዛ በፊታችን ላይ እንዴት እንጠቀም እሱንም በደንብ እናያለን። ድብልቁን በጥጥ ወይም ደግሞ በሜካፕ ፓድ በመጠቀም ፊቶን በቀስታ እንዲያጸዱ ይመከራል። በተለይ በኢትዮጵያውያን ቆዳ ላይ በደንብ መፋቅ ወይም ደግሞ ማሸት አይመከርም። በጣም መፋቅ ቆዳን ሊያበሳጭና በጥቁር ቆዳ ላይ የጨለሙ ወይም ደግሞ የጠቋቆሩ ነጠብጣቦችን ሊያበዛ ይችላል። ስለዚህ ቆዳን አለመጉዳትና ቆዳን በቀስታ ማጽዳት አስፈላጊ ነው ማለት ነው። ኢትዮጵያ በከፍተኛ ከፍታ አካባቢዎች ስላሏት የፀሐይ ጨረር ተጽዕኖ ከፍተኛ ሊሆን ይችላል። ፀሐይ የጥቁር ነጥብንና የቆዳ ቀለምን ለውጥ ሊያባብስ ስለሚችል የፊት እንክብካቤ ሲደረግ የፀሐይ መከላከያ ወይም ደግሞ ሰንስክሪን መጠቀም አስፈላጊ ነው። ስለዚህ የቤት ውስጥ የቆዳ እንክብካቤ ብቻ ማመን የለብንም። ፊታችሁን በቀስታ አጽዱ፣ እርጥበት ስጡት፣ እንዲሁም ደግሞ ከፀሐይ ተከላከሉለት። ይህ የቤት ውስጥ የቆዳ እንክብካቤ ዘዴ ለአንዳንድ ሰዎች ቆዳን ንጹህና ለስላሳ የሚያበራ ሊያደርግ ይችላል።
ግን የቆዳ ችግርን ለመፈወስ የሚረዳ ሕክምና አይደለም። ማንኛውም የቆዳ ችግር ወይም ደግሞ የቆዳ በሽታ ካለባችሁ ግን ወደ ሐኪም ቤት ሄዳችሁ የሚገባውን የቆዳ ሕክምና ወይም ደግሞ የቆዳ ምርመራ ማድረግ ይጠበቅባችኋል ማለት ነው። ዋናው መልእክት ቆዳ እንዲያምር ኃይለኛና ብዙ ንጥረ ነገሮችን መጠቀም አያስፈልግም። ቆዳን በቀስታ ማጽዳት፣ በቂ እርጥበት መስጠት፣ ከፀሐይ መጠበቅና ለቆዳው የሚስማማ ምርት መምረጥ የተሻለና የረጅም ጊዜ ውጤት ያስገኛል ማለት ነው። ውድ ተመልካቾቼ ዛሬ ስለ ቆዳ ያስኩላችሁ ቪዲዮ ይህን ይመስል ነበር። በቀጣይ በሌላ አስተማሪና ጠቃሚ ቪዲዮ እስከምንገናኝ ቪዲዮዬን ላይክ እያደረጋችሁ ቻናሌን ደግሞ ሰብስክራይብ እያደረጋችሁ ለወዳጅ ለጓደኞቻችሁ ሼር እያደረጋችሁ ቤተሰብ ሁኑኝ። በቀጣይ እስከምንገናኝ ባይ ባይ።